ወደ ጋብቻ ለመግባት 3 የመጽሐፍ ቅዱስ ምክንያቶች ይጠቀሳሉ። እነሱን ግን ያሁኑ ትውልድ እየተቀበለ አይደለም። ስለዚህ አራተኛ ሳያስፈልገን አይቀርም። አራተኛውን ነግራችኋለሁ። መጽሐፍ ቅዱስ ላይ የተጠቀሱት አንደኛ ዘርን ለመተካት ነው which is ለመውለድ፣ ሁለተኛ ስሜትን ለማብረድ ወይም ደግሞ ፍትወተ ስጋ እሱን ለማብረድ ነው፣ ሶስተኛ ለመረዳዳት ነው። እነኚህን 3 ምክንያቶች ብዙ ሰዎች እያጣጣሏቸው ነው because ለመውለድ ሰው ሲገባ ብዙ ሲንግል ማም እየተፈጠረ ነው። እንዲሁም በውጭ ሆኜ መውለድ ይችላልው ዘሪን መተካት ይችላልው በቀላል እያለ ነው። ሁለተኛው ነጥብ ደግሞ ስሜትን ለማብረድ ነው። ከብዙ ሴቶች ጋራ ስሜቴን ማብረድ ይችላልው የሚል ትውልድ መጥቷል። ከብዙ ወንዶች ጋራ ራሴን ማስደሰት ይችላልው የምትል ሴት መጣለች። ብዙ በማህበረሰባችን እየበዛ ነው። እንዲሁም ለመረዳዳት ከፋሚሊ ሊቅ ወይም ከትዳር ሊቅ ከቢዝነስ ፓርትነሮች በቂ ናቸው ብሎ እያሰበ ነው። ስለዚህ እነኚህ 3 ምክንያቶችን እንደ ማህበረሰብ ወደ ትዳር ለመግባት ምክንያቶቹን እየሰረዘ ነው ኦር ደግሞ ያስፈልጉም እያለ ነው። ስለዚህ አራተኛ ያስፈልጋል ብዬ ያሰብኩት የሆነ ፖድካስት ላይ ነው የሰማሁት። በጣም ውስጤን የሳበና ትክክለኛም ነው ብዬ ስላሰብኩ አራተኛ አርገን ብንይዘው በጣም የተሻለ ነው። አራተኛው ቤተሰብ መመስረት። እንግዲህ ሳታገቡ ቤተሰብ መመስረት አይቻልም። በዚህ ምድር ላይ ከሀገር ቀጥሎ ትልቁ ተቋም ቤተሰብ ነው። ስለዚህ ይሄን ቤተሰብ በምን ትገነቡታላችሁ ካላገባችሁ በስተቀር? ስለዚህ አራተኛው ምክንያት ለማግባት ቤተሰብ መመስረት መሆን መቻል አለበት። ስለዚህ ለማግባት ስታስቡ ቤተሰብ መሰረታለሁ ብላችሁ ብታስቡ አንድ ገፋ የሚያረጋችሁ ምክንያት ነው ብዬ አስባለሁ። ቴንኪው